ሰላም ሰላም፣ እንዴት ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። እንኳን በድጋሚ ወደ ቻናሌ ተመልሳችሁ መጣችሁ። ለማታውቁኝ እኔ ረውዳ አብደላ እባላለሁ እና ባለፈው ሳምንት ልነግራችሁ እንደሞከርኩኝ ቲንክ ኤንድ ግሮው ሪች የሚለውን መጽሐፍ ያነበብኩትንና ከዛ ያገኘሁትን ፕሪንሲፕል ራሴ ላይ አፕላይ በማድረግ ሚሊዮነር እንደሚያደርገኝ አብረን ቴስት የምናደርግ ይሆናል ማለት ነው። እና ባለፈው ሳምንት በፕላን ተመልሼ እንደሚመጣን የነገርኳችሁ ነገር ግን ፕላን አውጥቻለሁ። በጣም ሰፊ ስለሆነ እዚህ ጋር ለማስረዳት ይከብዳል። ስለዚህ ጠቅለል አድርጌ መጽሐፉን በ5 ቦታ ከፍዬዋለሁ። በ5 ቪዲዮ ለላንተ አቀርብላችኋለሁ ማለት ነው። እና የመጀመሪያው ፌዝ ከቻፕተር 1 እስከ ቻፕተር 3 ያጠቃልለ ሲሆን እሱ በዚህኛው ቪዲዮ ውስጥ ታዩታላችሁ ማለት ነው። ከዛ ውስጥ የተረዳሁትን ነገር በተረዳሁት ወይ አስረዳችኋለሁ ወይስ እነግራችኋለሁ። ከዛ ያወጣሁትን ፕሪንሲፕል ደግሞ እንዴት አፕላይ እንደማድረግና ምን ሊሰራ እንደሚችል ወይ ደግሞ ምን እንደጠበቅኩኝ ለእናንተ አስረዳችኋለሁ። ስለዚህ ይሄ ቪዲዮ በጣም ትልልቅ የሆኑ እቅዶችን ይዟል። እንደዛውም ትልልቅ ቻሌንጅ እንደሚጠብቀኝም እና ያን እንዴት ልወጣ እንደምችልም ሁሉም ነገር አጠቃሎ ይዟል። ኢንሻአላህ ካሁን በኋላ የሚመጡትንም ቪዲዮዎችንም ለማየት ቻሌንጁንም እንዴት እንደማልፈው ሁሉም ነገር ለማየት ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ። እናንተም ትማሩበታላችሁ፣ እነሱም ይማሩበታል። ኢንሻአላህ በዛው እኔንም ትረዱኛላችሁ ማለት ነው። እና አሁን ቀጥታ ወደ ፌዝ 1 እናልፋለን። ዳይ ወደ ቪዲዮ። ኦኬ ጋይስ፣ ዛሬ በዚህ ቪዲዮ ከመጽሐፉ ከ1 እስከ 3 ያለውን ዩኒት አንብቤ እኔ የተረዳሁትንና የተማርኩትን ነገር እነግራችኋለሁ። ከዛ በኋላም ከዛ ውስጥ ያወጣሁት ፕሪንሲፕል አለ። ያንን ፕሪንሲፕል እኔ እንዴት በራሴ ላይ አፕላይ እንደማድረግ ነው ማሳያችሁ ማለት ነው። እና ከ1 እስከ 3 ያለው ቻፕተር አንደኛ ቻፕተር ዲዛይር፣ ሁለተኛ ፌዝ፣ ሶስተኛ አውቶሰጀሽን ነው። እያንዳንዱ እኔ የተረዳሁበትን ወይና የተማርኩትን እነግራችኋለሁ። ከዛ በኋላ ያው ከዛ ውስጥ ያወጣሁትን ፕሪንሲፕል እንዴት ራሴ ላይ አፕላይ እንደማድረግና ይሄ አሁን እዚህ ጋር የተማርኩትን እንዴት ወደ ተግባር እንዴት እንደሚቀየር አሳያችኋለሁ ማለት ነው። ኦኬ፣ በመጽሐፉ መጀመሪያ ላይ ያስቀምጠው ዲዛይር ነው። ስለ ዲዛይር ነው፣ ስለ ፍላጎት ማለት ነው። እኔ እኮ ብዙ ጊዜ ብዙ ፍላጎቶች ነበሩ። በሆነ ጊዜ መሆን የሚፈልገው ነገራቶች ነበሩ። ማግኘት የሚፈልገው ፍላጎቶች ነበሩ። ማድረግ የሚፈልገው ፍላጎቶች ነበሩ። ያገኘኋቸውም አሉ። በዛ ሰዓት ፈልጋቸው እንደነበረ ሁላ የረሳኋቸው አሉ። ስፈልገው እስካሁን ድረስ ስፈልገው ያገኘሁትም አለ ማለት ነው። እና ናፖሊዮን ምን ይላል? ለሰክሰስ የመጀመሪያው ነገር ምንድነው? በርኒንግ ዲዛይር ማለት ነው። ሰክሰስ ያለ በርኒንግ ዲዛይር የለም ነው። ይሄ በርኒንግ ዲዛይር የምንለው ማለት የተቀጣጠለ ፍላጎት፣ ይህንን ትክክለኛ ፍላጎት እኔ የተረዳሁበትን እነግራችኋለሁ በኤግዛምፕል ማለት ነው። ሶቅራጠስ ፊሎሶፈር ማለት ነው። የእሱ ተማሪ እሱ ጋር ይመጣና እኔ የህግ ባለሙያ መሆን ፈልጋለሁ፣ እኔ ዳኛ መሆን ፈልጋለሁ፣ ዳኛ የሚሆንበትን መንገድ አስተምረኝ ይለዋል። ኦኬ፣ አንተ ዳኛ መሆን ፈልጋለህ? አዎ፣ እኔ ዳኛ መሆን ፈልጋለሁ፣ አስተምረኝ። ከዛን እሺ፣ በዚህ ጊዜ በዚህ ቦታ እንገናኝና ከዛ እንዴት ዳኛ እንደምትሆን እኔ ያሳይሃለሁ ይለዋል። ከዛ ልጅ በደስታ እሺ አለውና በተቀጣጠሩበት ቦታ እና በተቀጣጠሩበት ሰዓት ተገኘለት። ሶቅራጠስም ተገኘ። ሁለቱም ከተገናኙ በኋላ ሶቅራጠስ ለልጁ ወደ ወንዝ እንሂድ ይለዋል። ወደ ውሃ ቦታ ማለት ነው፣ የሚዋኙበት ቦታ እንሂድ ይለዋል። ከዛን እሺ አለ፣ ሄዱ። ከዛ ልጁ ጥያቄ መጣበት። እንዴ እኔ እኮ ዳኛ እንዴት እንደሚሆን አስተምረኝ ያልኩት እንጂ እኔ ምዝናና አላልኩትም፣ ለምንድን ወደ ወንዝ የሚወስደኝ ይላል። ከዛን ዝም ብሎ ያው እሱ ፊሎሶፈር ነው፣ ያምንበታል፣ አስተማሪው ነው። ስለዚህ ዝም ብሎ አብሮት ሄደ። ደረሱ።
ቦታው በደረሱ ወደ ውሃ ገቡ። ልጅም ግራ ገብቶታል። ወደ ውሃ ገቡ። ሄዱ ወደ መሀል ጠጋሉ ገቡ። ከዛ እሱ ሳያስብ አንገቱን ያዘና ውሃ ውስጥ ቀረቀረው፣ ደፋው ውሃ ውስጥ ማለት ነው። ለተወሰነ ደቂቃዎች እዛ ውስጥ ውሃ ውስጥ ዘፈቀው ልጁ ማለት ነው። ከዛ ልጁ በጣም ግራ የተጋባ ሰው ለምን ይገለኛል? እኔ አስተምረኝ ባሉት ለምን የሚገለኝ? በቃ አላ በጣም ተወዛገበ ልጁ ማለት ነው። ከዛ በጣም በቃ ትንፋሽ አጥሮ በጣም ትንፋሽ ባጠረው ጊዜ አወጣው ውሃ ውስጥ ማለት ነው። ከውሃ ውስጥ አወጣው። ልጁ ተነፈሰ፣ መተንፈስ ጀመረ። ከዛ ከተረጋጋ በኋላ ምንድን ነው እኔ እኮ ዳኛ የምሆንበትን መንገድ ነው እንጂ አስተምረኝ ያልኩት እኔ እኮ ግደለኝ አላልኩኝ። ለምንድን ነው የምትገለኝ አለው። ከዛ ሱቅራጥስ አንተ ውሃ ውስጥ ሆነ በተዘፈቅ ጊዜ ስትፈልገው በጣም ስትፈልገው የነበረው ምንድን ነው አለ። ንፋስ ነዋ፣ ንፋስ መተንፈስ አለ። አዎ ዳኛ መሆንንም መተንፈስን ስትፈልገው እንደሆነ ፍላጎት የምትፈልገው ትሆናለህ። ቻፕተር ደግሞ ስለ እምነት ስለ ፌዝ ነው። ፌዝ የምንለው ማመን ነው። በስኬታችን ማመን፣ እንደምደርስበት ማመን፣ እኛ እያደረግን ያለው ነገር ለስኬታችን እያደረግነው ያለ ነገር ወደዛ እንደሚያደርሰን ማመን ማለት ነው። ለምሳሌ እኛ አሁን ጎል አለን፣ እቅድ አለን። ለዛ ነገር ነው እየሰራንም እየለፋንም እያሰብንም ያለ ነው ማለት ነው። ለምሳሌ ከዚህ በፊት የተደረገ ነገር ምን ደግም ቢሆን እናምናለን። የምንሰራው ነገር ላይ ምንም ጥርጣሬ አይኖርንም ማለት ነው። ግን ከዚህ በፊት ያላደረግነው ለምሳሌ አሁን እንደኔ የመጀመሪያ ከዚህ በፊት አላወቅኩም፣ አልሰራውም፣ አልደረስኩበትም ለማመን ሊቸግረኝ ይችላል። ነገር ግን እንዴት ነው ማመን ያለብኝ? ካመንኩኝ ብቻ ነው እንደርስበት። ካመንኩኝ ብቻ ነው ቀጥ ብዬ የሚሄድበት። ካላመንኩኝ የሆነ ሌላ ኦፖርቹኒቲ ካገኘው መቀየስ እችላለሁ፣ ወይ ደግሞ ትንሽ ነገር ሊያቆመኝ ይችላል። ስለዚህ እንዴት ማመን ያለብን የምንለው ደግሞ ወደ ቻፕተር 3 እና አውቶ ሰጀስሽን እናያለን። አውቶ ሰጀስሽን ማለት ደግሞ አእምሯችንን ማይንዳችንን ፕሮግራም ማድረግ ማለት ነው። እንዴት ነው ፕሮግራም የምናደርገው? ፖዚቲቭ ነገራቶችን ለራሳችን መንገር፣ እንደምሳካ ደጋግመን ለራሳችን መንገር፣ የሚሄድበትን መንገድ ግልጽ አድርጌ ለራሴ መንገር እንዳምን ማለት ነው። የተሳካላቸው ሰዎች የነሱን ስቶሪ ማንበብ፣ ማዳመጥ፣ እንደዚህ አይነት ፐርሰናል ዲቨሎፕመንት መጽሐፎችን ማንበብ፣ ከዛ በኋላ እንደሚቻል ማመን እችላለሁ ማለት ነው። ስለዚህ ደጋግመን ለራሳችን የምንነግረው ደጋግመን ሪሰርች እየሰራን ለራሴ ነካ ደጋግሜ ሪሰርች እየሰራው ደጋግሜ ደግሞ የማደርገውን ነገር እያሻሻልኩ ራሴን እያሳመንኩ እመጣለሁ ማለት ነው። የዛኔ ያሰብኩት ያቀድኩት ነገር እንደሚሳካ አምናለሁ። ካመንኩኝ ደግሞ ወደዛ መሄድ ምንም አያስፈራኝም። ምንም ወደኋላ የሚመልሰኝ ነገርም የለም። ባሰብኩትና ባቀድኩት ሰዓት ላይ አሳካዋለሁ ማለት ነው። ኦኬ ስለ ሶስት ዩኒት ከዛ የተረዳሁትን ይሄን ካልኩኝ በኋላ አሁን ደግሞ ወደ ፕሪንሲፕሎችን አፕላይ ወደ ማድረግ ነው የሚሄደው ማለት ነው። በነገራችን ላይ ቀላል እንዳይመስላችሁ ከዚህ በኋላ የሚመጡት ቪዲዮዎች ወይ ደግሞ ከዚህ በኋላ የማደርጋቸው ነገራቶች ሁሉ ዛሬ ላይ የወሰንኩት ዛሬ ላይ ያቀድኩት እዚህ ላይ ዲፔንድ ሆኖ ነው ማለት ነው። እና እኔ ራሴ በጣም ተሟግቻለሁ ከራሴ ጋር። ሮዳ እርግጠኛ ነሽ ወይ ይሄን ታሳኪያለሽ? ሮዳ እርግጠኛ ነሽ ወይ በዚህ ሰዓት ታሳኪያለሽ? ሮዳ እርግጠኛ ነሽ ወይ የምትፈልጊው ነገር ይሄ ነው? የምር በጣም ከባዱ ነገር የምንፈልገውን ነገር እርግጠኛ መሆን ነው። መጽሐፉ ምን ይላል? የፈለጋችሁትን ነገር ለይታችሁ ካወቃችሁ ፍላጎታችሁ እዛ በርኒንግ ዲዛይር ላይ ከደረሰ እንደምትገኙ። ስለዚህ ይሄ በርኒንግ ዲዛይር አሁን ላይ የምለው ይሆናል። ስለዚህ ምን እንደምፈልግም አሁን በዚህ ቻሌንጅ ውስጥ ምን እንደምፈልግ መቼ እንደምፈልግ እንዴት እንደማሳካው ሁሉ ነገር እንግዲህ ተጽፏል። እንግዲህ አሁን ልታዩት ነው። እንግዲህ እኔ በጣም ታግያለሁ ይሄንን ለመወሰን ማለት ነው። ከራሴ ጋር በጣም ስታገል ነበር።
ያልተኛውበት ሌሊት ነበር። ሳስብ ሳቅድ ሳወጣ ሳወርድ ካልኩሌሽን ስሰራ ቀላል እንዳይመስላችሁ ዝግጁ ናችሁ ለመስማት? ኢንሻአላህ እንዳትደነግጡ። ሜቢ እቺ እኮ ትንሽ ናት ልትል ትችላላችሁ። ሜቢ ደግሞ እርግጠኛ ነሽ ታረጊያለሽ ኦኬ እና ልትል ትችላላችሁ። እኔም እንደዛ ነው ራሴን እያልኩኝ ያለሁት ማለት ነው። እርግጠኛ ነሽ ታሳካለሽ? አዎ አሳካለሁ ብላለች ራውዳ ያላ ታሳካለች። ኦኬ እኔ ማግኘት የምፈልገው ትክክለኛ የተወሰነው መጠን ኦኬ የወሰንኩት ትክክለኛ መጠን 1 ሚሊዮን የኢትዮጵያ ብር ጋይስ ህልሜ ነው ለኔ ማለት ነው። ኖሮኝ ማያውቅም። በዚህ ከቀጠልኩኝ በቅርብም አይኖረኝም። አሁን ባለውበት ከቀጠልኩኝ ባለውበት ላይፍ ከቀጠለ እንደዚህ በቅጽል ከቀጠለ አይኖረኝም። እንግዲህ የኢትዮጵያ ብር ነው 1 ሚሊዮን የኢትዮጵያ ብር ማለት ነው። ስለዚህ የኔ በርኒንግ ዲዛየር 1 ሚሊዮን የኢትዮጵያ ብር ማግኘት ነው ማለት ነው። አልሐምዱሊላህ እኔ ያለሁበት ቦታ ኦፖርቹኒቲ አለው። እኔ የምሰራው የኤጀንሲ ውስጥ ነው፣ ሪክሩትመንት ኤጀንሲ ውስጥ ስለሆነ ልጆች በየጊዜው ይመጣሉ፣ በየጊዜው ይሄዳሉ። ስለዚህ ኢትዮጵያ ያለውን እቃ ከዚህ ወደዛ ለመላክ እዚህ ያለውን እቃ ደግሞ ከዛ ወደዚህ ማስላክ እና ሁለቱም ጋር ንግድ መስራት እችላለሁ። ሚሊዮነር ያደርገኛል ብዬ ያሰብኩት አንድ ይሄ ነው። ሁለተኛ ደግሞ ያለውበት ቦታ ላይ የሆነ አንድ ያልተፈታ ችግር አይቻለሁ። ያንን ችግር ደግሞ መፍታት እንዳለብኝ አምኛለሁ። ይሄን ኦፖርቹኒቲ መጠቀም ፈልጊያለሁ። ስለዚህ ያንን ችግር የሚፈታ ዌብሳይት ሰርቼ እዛ ላይ ሰርቪስን በመሸጥ ያው የሆነ ብር ከዛ ማገኛለሁ። ከሁለቱም ላይ የማገኘው የራሴ ከደሞዜ ውጪ የሆነ ቢዝነስ ይሆናል ማለት ነው እና ሌላም ትንሽ ነገራቶች ይኖራሉ እና ለራሴ የሰጠሁት የ6 ወር ጊዜ ነው እና በሴፕቴምበር 30 2025 ሴፕቴምበር 30 2025 1 ሚሊዮን የኢትዮጵያ ብር ይኖረኛል። በእርግጠኝነት ይኖረኛል። ታያላችሁ። የዛኔ ግን ከኖረኝ እያንዳንዳችሁ ማለት ነው ይሄንን ፕሪንሲፕል አፕላይ ማድረግ አለባችሁ ራሳችሁ ላይ ማለት ነው። ለእኔ ከሰራ ወላሂ አዚም ለሁላችሁም ይሰራል። በእርግጠኝነት ነው የምላችሁ ማለት ነው። እኔ በጣም ሀሳብ አለኝ፣ አይዲያ አለኝ፣ ትምህርት ላይ ጎበዝ ነኝ፣ ግን ስራ ላይ እንደዚህ ፕሪንሲፕል መተግበር ምናምን ላይ በጣም ሰነፍ ነው። ስለዚህ ለኔ ከሰራ ለእናንተ ይሰራል ማለት ነው። አላህ ሳክቶልኝ እኔ ባሰብኩት ወይ ከሰራ በእርግጠኝነት የምር ነው የምላችሁ ያቺ ሚሊዮን ትመጣለች እና የዛን ጊዜ እስከዛሬስ ምን ስሰራ ነበር ማለት አይቀርም ማለት ነው። መጀመሪያ ላይ ንግዱን መጀመር እንዳለብኝ ነው ፕላን ያደረኩት። ጀምሬያለሁ ደግሞ ኢንሻአላህ ማለት ፕሮሰስ ውስጥ ገብቻለሁ። እስካሁን ድረስ የተሸጠ እቃ የለም ግን ገዝቻለሁ። ከዚህ ወደ ኢትዮጵያ የምላከውን እቃ የተወሰነ ገዝቻለሁ ኢንሻአላህ። አሁን ደግሞ አስተያየት እየወሰድኩኝ እየገዛው ነው ያለሁት። ከዛም የሚመጣ እቃ ደግሞ ሰዎችን እያነጋገርኩኝ ነው። ቤት መንገድ እንዴት እንደምላክልኝ ሁሉም እያነጋገርኩኝ ነው ኢንሻአላህ። እሱም በቅርቡ ይመጣና ንግዱ ይጀመራል ማለት ነው ኢንሻአላህ። እየሰራሁበት ነው። ኦኬ ንግዱ ይጀምራል ነው ብለው የመጀመሪያው ያቀድኩት እና ኢንሻአላህ ያው ፕሮሰስ ውስጥ ገብቻለሁ። ሁለተኛ ደግሞ ስለ ዌብሳይት ነው። ስለ ዌብሳይት መጀመሪያ ዳታ መሰብሰብ እንዳለብኝ ነው። ዳታ እየሰበሰብኩኝ ነው አሁን ላይ ኢንሻአላህ። ከዛው ደግሞ ዌብሳይቱን ቢውልድ ማድረግ ነው። አሁን ላይ በቂ የምለውን ዳታ አግኝቻለሁ።
እየሰበሰብኩኝ ደግሞ ኢንሻአላህ ቀጣይ ሳምንት ውስጥ ኢንሻአላህ ሜቢ ከሁለት ቀን በኋላ ምናምን ቢልዲንጉን ጀምራለሁ። ከዛ በኋላ ደግሞ ፍሪ ቨርዥኑን አፕሎድ አድርገዋለሁ። ሜቢ ይሄ የሚወስድብኝ ሜቢ እስከ 2 ሳምንት ሊሆን ይችላል። ከ2 ሳምንት በኋላ ደግሞ ፔድ ቨርዥኑን በደንብ በጥራት ኢንሻአላህ አላህ ይረዳኛል ኢንሻአላህ እሰራለሁ። ፔድ ቨርዥኑን ሜቢ ብዙ ላይ ወስድብኝ ይችላል። ያው ያታግለኛል፣ በደንብ ያታግለኛል። ኢንሻአላህ እንደምንም ብዬ እወጣዋለሁ ትግሉንም ቻሌንጁንም ኢንሻአላህ። ያው ለዛ የሰጠሁት አንድ ወር ነው ኢንሻአላህ ለዌብሳይት የሰጠሁት አፕሪል ውስጥ ኢንሻአላህ ዌብሳይቴ አፕሎድ ይደረግና ኢንሻአላህ በሜይ ውስጥ ብር ማስገኘት ይጀምራል። አላህ ይረዳኛል ኢንሻአላህ። ሜይ ውስጥ ኢንሻአላህ ማርኬቲንግ መስራት ነው። እንትኑን ዌብሳይቴን ደግሜ እያየሁት ምናምን ማሻሻል ያለብኝን ነገራቶች እያሻሻልኩኝ ማርኬቲንጉን እሰራለሁ ማለት ነው ኢንሻአላህ። የተወሰነው ብር ሜይ ውስጥ ይገኛል። ከጁን ጀምሮ በደንብ ብር ይሰራል ማለት ነው። ከዛ በኋላ ደግሞ ያው የማገኘውንም ገቢዎች መልሼ ወደ ስራ ላይ ነው ኢንሻአላህ ማውለው። ምንም ማስቀምጠው ብር የለም፣ ሁሉም ስራ ይሰራል። እንደዛ ነው ያቀድኩት ማለት ነው። እና ንግዱ 6 ወር ውስጥ ገቢ ያስገኛል። የዌብሳይቱ ደግሞ ኢንሻአላህ በስትክክል ብር ማግኝበት 4 ወር ይሆናል። 1 ወር ያው ቴስቲንግ ነው፣ ሌላኛው ቢልዲንግ ነው። እንደዛ ነው ኢንሻአላህ አብረን የምናይ ይሆናል ማለት ነው። ማይ ፐርሰናል ሚሽን እቃዎቹ ወደ ሀገር ቤት በመላክና ከሀገር ቤት በማስመጣት በመሸጥ እንደዛውም በድርጅቴ ውስጥ ያገኘሁትን አጋጣሚ በመጠቀም የእነሱን ችግር የሚፈታ ዌብሳይት ሰርቼ በዌብሳይቱ ላይ የራሴን አገልግሎት በመሸጥ ካሁን በኋላ በ6 ወር ውስጥ ማለትም በሴፕቴምበር 30 2025 የመጀመሪያዬን 1 ሚሊዮን ብር አገኘዋለሁ። የሚሰጠው አገልግሎት በስትክክል ችግርን የሚፈታ በመሆኑና የማቀርባቸው እቃዎች ጥራታቸውን የጠበቁ በመሆኑ እንደዛውም የሚሰራው በትጋትና በተቀጣጠለ ፍላጎት ላይ የተመሰረተ በመሆኑ በስኬቴ አምናለሁ። በሴፕቴምበር 30 2025 የመጀመሪያዬን 1 ሚሊዮን የኢትዮጵያ ብር አገኛለሁ ኢንሻአላህ።